ዋትስአፕ ከቤተሰብ ከጓደኞችና ንግድ አብረውት ከሚሰሩ ሰዎች ጋር መገናኘትን ቀላል የሚያደርግ በስልክ በይነ መረብ ላይ ያለ የመልእክት መላላኪያ አገልግሎት ነው። በተወሰነ መልኩ ልክ አጭር የጽሑፍ መልእክት እንደመላክ ነው። ነገር ግን የድምጽ መልእክቶችን፣ ፎቶዎችንና ቪዲዮዎችን እንዲሁም ለብዙ ሰዎች በቡድን መልእክቶችን መላክ ይችላሉ። ዋትስአፕ ከበይነ መረብ የመልእክት መላላኪያ አገልግሎት አይነት ውስጥ አንዱ ነው። ሌሎችም በተመሳሳይ መንገድ ይሰራሉ። ለአንድ ሰው መልእክት መላክ ከፈለጉ በስልክዎ ላይ የዋትስአፕ ምልክቱን መታ ያድርጉ። የውይይት ምልክቱን መታ ያድርጉ። አሁን መልእክቶን ለመላክ የፈለጉትን ሰው ስም ይፈልጉ እና ስሙን መታ ያድርጉ። የጽሑፍ መልእክቶን ይጻፉና ላክ የሚለውን መታ ያድርጉ። እንዲሁም የካሜራ መልእክቱን መታ በማድረግ ፎቶ መላክ ይችላሉ። ፎቶን ያንሱና ላክ የሚለውን መታ ያድርጉ። የወረቀት አግራፍ ምልክቱን መታ በማድረግ አስቀድሞ ያነሱትን ፎቶ ወይም እንደ የቪዲዮ ቅንጭቦችና የሙዚቃ ፋይሎች ያሉ በስልክዎ ላይ የተቀመጡ ሌሎች ነገሮችን መምረጥና ማከል ይችላሉ። እንዲሁም የስሜት ገላጭ ምስል ምልክቱን መታ በማድረግና የሚፈልጉትን በመምረጥ ስሜት ገላጭ ምስሎችን ወይም ፈገግ ያሉ ፊቶችን በጽሑፍ መልእክቶቹ ውስጥ ማጋራት ይችላሉ። ሰላምታውን ለመቅዳት የማይክሮፎን ምልክቱን ተጭነው በመያዝ የድምጽ መልእክት መላክ ይችላሉ። መልእክቶን ለመላክ ምልክቱን ይልቀቁት። መልእክቶን ከአንድ በላይ ለሆኑ ሰዎች ለመላክ ከፈለጉ በርካታ ሰዎች በተመሳሳይ ውይይት ውስጥ ሊሳተፉ የሚችሉበት የቡድን ውይይትን ማዘጋጀት ይችላሉ። የዋትስአፕ ምልክቱን መታ ያድርጉ። የውይይት ምልክቱን መታ ያድርጉ። የአዲስ ቡድን ምልክቱን መታ ያድርጉ። በቡድን ውስጥ ለማካተት የሚፈልጓቸውን ሰዎች ስም ይፈልጉ። ስሞቻቸውን ሁሉ መታ ያድርጉ እና ከዚያ ቀስቱን መታ ያድርጉ። ለቡድኖ ስም ይስጡ እና አረንጓዴውን የመምረጫ ምልክት መታ ያድርጉ። መልእክቶን ሲልኩ ቡድን ውስጥ ላለ ሁሉም ሰው ይደርሳል። በየትኛውም የዓለም ክፍል ያለ ማንኛውም ሰው ዋትስአፕን በመጠቀም ለእርስዎ መልእክት መላክ ይችላል። ስለዚህ ደህንነትዎን መጠበቅ አስፈላጊ ነው። የማያውቁት ሰው መልእክት ከላከሎ ወይም የሆነ ሰው ምቾት የሚነሳዎትን መልእክት ከላከሎ እነርሱን ማገድ ይችላሉ። ይህን ለማድረግ ያ ሰው የላከሎትን መልእክት ይክፈቱ። ከላይ ባሉት 3 የቁም ነጥቦች ላይ መታ ያድርጉ። ዝርዝር ይታያል። ተጨማሪ የሚለውን መታ ያድርጉ። አሁን አግድ የሚለውን መታ ያድርጉ። ከዚያ ይህን ሰው ማገድ ይፈልጉ እንደሆነ የሚጠይቅ መልእክት ይመለከታሉ። አግድ የሚለውን መታ ያድርጉ። ዋትስአፕን መጠቀም የሚፈልጉ ከሆነ ከስልክ አገልግሎት አቅራቢዎ የአየር ሰዓት መግዛት ይኖርብዎታል። ይሁን እንጂ ምስሎችን፣ የሙዚቃ ቅንጭቦችን ወይም ፎቶዎችን መላክና መቀበል የተለያዩ የአየር ሰዓት መጠኖችን ይጠቀማሉ። ይህም የዋትስአፕ መልእክቶችዎን ከአጭር የጽሑፍ መልእክት ይልቅ ውድ እንዲሆኑ ያደርጋቸዋል። እንዲሁም ከፎቶዎች፣ ከቪዲዮዎችና ከሙዚቃ ቅንጭቦች ጋር መልእክቶችን መቀበል ከስልክዎ ላይ በርካታ ማህደረ ትውስታን ሊወስድ ይችላል። ይህ እንዳይከሰት ለማድረግ የሚከተሉትን ማድረግ ይችላሉ። ዋትስአፕን ይክፈቱ። ከላይ ያሉትን 3 የቁም ነጥቦች መታ ያድርጉ። ቅንብሮች የሚለውንና ከዚያ የአየር ሰዓት አጠቃቀም የሚለውን መታ ያድርጉ። ሚዲያ በራስ ሰር አውርድ ከሚለው ክፍል በታች በራስ ሰር አውርድን በተመለከተ 3 አማራጮችን ያያሉ። የስልክ አየር ሰዓት ሲጠቀሙ የሚለውን አማራጭ መታ ያድርጉ። አሁን ፎቶዎች ከሚለው ጭረት ምልክቱን ያንሱና እሺ የሚለውን መታ ያድርጉ። የስልክ በይነ መረብ ሁሉም ቦታ ላሉ ሰዎች ግንኙነትን ቀላል እያደረገ ነው። ዛሬውኑ ለምን አይሞክሩትም?